ግን በጣም ተጎድቻለሁ። በስልክ ብቻ ነው ግን በቃ በስልክ ነው። በአካል አታውቂውም? አላውቀውም። ብር ልከሽለት ታውቂያለሽ? ብር ልኬ አላውቅም። ስጦታ ልኬ አውቃለሁ። ምን ላክሽለት ስጦታ? ተው አትጠይቀኝ እዚህ ጋር። እውነት እኮ ነው። በቃ ታውቂያለህ። መርፌውን የምንቀመመው አንቺ ከምትነግሪኝ ነገር ነው። የማይሆን መርፌ ነው እንዳንወጋሽ ነው የምንችለው። ስለዚህ መናገር አለብሽ። ምን አይነት ስጦታ ነው? መጀመሪያ የሆነ ስጦታ ልኬ ነበረ። ቀጥዬ መጽሐፍ ቅዱስ ነው የላኩት። ምንድነው የሆነው ስጦታ? መጽሐፍ ቅዱስ። መጽሐፍ ቅዱስማ ሁለተኛ ነው አልሽኝ። የመጀመሪያው ስጦታ ምንድነው? ልብስ ምናምን ነው የላኩት። እውነቱን ተናገሪ። እዚህ በላብራቶሪ እናገኘዋለን ደም ምርመራ ላይ ይኸው ልብስ ማለት ልብሶች ምናምን ነው የላኩት። እና የሆነው ስጦታ ያልሽው ልብስ ነው? አው ልብሶች፣ ሽቶች ምናምን ነው የላኩት። ታውቃለህ፣ ለሰው የሚሰጣ ስጦታ ማለት ነው። ስንት ብር አወጣሽ አጠቃላይ ለስጦታ? 186,000 ወይ አንዴ ያስጠጣል። ይሄ ጥይትም ያስጠጣል። እናት 186,000 ብር ለስጦታ ነው ያወጣሽው? አው በጣም እኮ ነው የምወደው ታውቃለህ። ቆይ እናት ስለመውደዱ እንመጣበታለን። ምን ብትገዢ ነው 186,000 ብር የጨረሽው? ለየትኛው ልብስ ነው 186,000 ብር የሚፈጀው? ወርቅ ልብስ ነው እንዴ ላክሽለት? ታወኝ ተናገሪ። እውነት እኮ ነው፣ እውነት ነው። የሚያስፈልግ ልብሶች ናቸውና ታውቃለህ። 186,000 ብር ለምንድን ነው ያወጣሽው? በእናትህ 186,000 ነው አጠቃላይ ማለት እሱን ይሄ ልክ ያለው ብዬ ማውራት አልፈልግም፣ ግን ለስጦታ ያወጣው 186,000 ነው። ግልጽ ነው ይሄ። እና አሁን ልክ እንደሆንሽ ነው የሚሰማሽ? ደግ አደረኩ ነው? እኔ አሁን ያሳሰበኝ ግን ስጦታው አይደለም። ብር ከጠፋም ሳትታ ታመጣለህ፣ ግን ልቤ ላይ ቁስሎ ነው የቀረኝ ማለት በቃ በጣም ነው የምወደው። ግን እንዴት ይሄ ኃይል ተደጋጋሚ መጉዳት ፈለገኝ ብዬ በጣም ያ ነው የተሰማኝ እኔ በጣም ማለት ነውና ሚውት አርጊ። ውጓት ማደንዘዣ 70 አርገው ማን ነው 100 አርገው ማደንዘዣው እንዳትነቃ። ብታመልጠነስ ችግር የለውም የትም አታመልጥም። ውጓት ነርሶች። አንደኛ ነገር የኔ እናት ፌስቡክ ላይ ማን ተጠባበሽ ያለሽ? ፌስቡክ ላይ ያለ ሰው ወንድ በሙሉ እንትን ነው፣ ጭምብል አድራጊ ነው፣ ባለትዳር ነው፣ ፍቅረኛ ያለው ነው፣ ቆዳ ለመክፈፍ ነው የሚመጣው። እንዴ እኔ ግን ወይ ቻት ጂፒቲንም ልጠይቀው እንዴት ነው ፌስቡክ ላይ ሴቶች ጠብሻቸው 100 ምናምን ሺህ ብር ስጦታ ይልኩልኝ የሚችሉት የሚለውን መጠየቅ አለብኝ። ምክንያቱም ወንዶቹ ሚስጥሩን ሊነግሩኝ አልቻሉ። ምን እያስነካቸዋቸው ነው የሚለው ምን እያስነኳችሁ ነው አልገባኝም። ይሄ በአፈቅርሻለሁ ምክንያት ይሄ ሁሉም ይሆን አይመስለኝም። ሌላ የሚያረጉት ጉድ አለ፣ ሌላ የሆነ የሚነካኩት የሆነ በተን አለ እንጂ በጤና አይሆንም። ይሄ እንዴት ነው አንቺ ፌስቡክ ላይ ለተዋወቅሽው ሰው የ100 ምናምን 180,000 ብር? አንድ ነገር ልንገር መጨረሻ ላይ ምን አለኝ በል አንቺ እኮ እኔን 80% ነው የምትወጂ፣ እኔ ግን 20% ነው የምወደው አለኝ። ድገመኝ አልኩት። ያ ቃል ድገመኝ አልኩት። ሁለተኛ ድገመኝ አልኩት እና ድገሚ ስለው ምን አለ ደገመኝና ታውቃለህ እንዴ አልኩት። ታውቃለህ እንዳንተ አይነት 10 ማሽከረከር የሚችል ሴት ነኝ እኔ ቢገባ ያልኩት። እኔ ደግሞ ያ ብዬ በቃ በዛ ተጣላን። ምን ማለት ነው አለኝና ብዙ አወራ፣ ብዙ ተንጨረጨረ። ግን ከዛ ምላስ በላይ እሱ የጎደኝ 8 አመት ሙሉ በጣም ስቃይ ውስጥ ነው ያለፍኩት እኔ። ገብቶሃል? በፐርሰንት ነው የምትፋቀሩት? በጣም ነው የምወደው። በቃ እኔ እንዲህ ብዬ ማልሰጣሁት አንድ ቃል
በዛ በጣም ተበሳጨና ያንቺን ነገርና የኔ ነገር በዚህ በቃ አለ። መጀመሪያም እሱ እኮ ክፍተት እየፈለገ ነው መሰለኝ። በቃ ማለት ከእኔ ማለት እሺ ሚውት አርጊ ካሁን በኋላ መቶ ጓት አላልኩም። እንዳታነሺ ቀደን እየሰፋን የምትነቁት ጉድ አለ። ሰውዬ እንዴት የቀዶ ጥገና ላይ ይነቃል? ጓድ እንዴት ተቀዶ ብዙ ነገር እየተሰፋ መንቃት ወጓት። የኔ እናት አንደኛ ነገር አንቺ ለወንድ ለመላክ አይደለም የተሰደድሽው፣ ለወንድ ልጅ ለመቀለብ አይደለም። ለእናትሽ አናርግሽ፣ ለአባትሽ አናርገሽ፣ ለወንድሞችሽ ፌስቡክ ላይ ላወቅሽ ወንድ እወደዋለሁ የታወቀሽው የታይተሽው ማንነቱን የታውቀሽ ሚስት አለው እኮ አንቺ የላክሽለትን ገንዘብ እኮ ከሚስቱ ጋር የተሰሳቁ ሊሆን ይችላል። ባይዙ አሁን ሚስት ያለው ባለትዳር የሆነ ራሱ የተዳራጋሩላ ይሄን አርጉላ የምትለው ይመስለኛል አሉ እንደዛ የሚያደርጉ ባይዙ። እስቲ ሄደ ተሞዳሞደ ችግር የለውም ምናምን ተባብለው ተነጋግረው አንቺን ይሞደሙድሻል ሚስቱ ፊት ሆኖ ከዛ ብር ስትልኪለት አብረው ነው የሚበሉት። ለምንድነው ሰው ሀገር ያላችሁ ልጆች ማትነቁት? ሁሌ አንድ አይነት ጉዳይ ላይ መነጋገር አለብን ሁሌ። ስለዚህ እወደዋለሁ የሚለውን ነገር እርሺው። አንደኛ ሰዎች ከህይወታችሁ ሲወጡ ድጋሚ እንዲመጡ እድል አትስጧቸው። ያለ ምክንያት ሄደ ያለ ምክንያት እንዲመጣ አልፈልግም፣ በምክንያትም እንዲመጣ አልፈልግም። አንቺ ቀዝቃዛ ገንፎ አይደለሽም። ማንም ሰው እየመጣ የሚዝቅሽ ሲፈልግ የሚሄደው ሲፈልግ የሚመጣው ከወጣ ነው። አንዳንድ ጊዜ ልብሽን ከጭንቅላትሽ ጋር አስተሳስሪው። በልብሽ ብቻ አትጂ። እወደዋለሁ ይልሻል ልብሽ አይደል? አይምሮሽን ደግሞ አሰሪው፣ ተጠቀሚበት። ብትወጂውም አይሆንም። በዚህ መንገድ መጫወቻ ነው የምትሆኚው። አንቺ መከራ በልተሽ ሰው ቤት ተሰቃይተሽ ወገብሽ እስኪቆመጥ ድረስ ሰርተሽ እንቅልፍ የለ ምን የለ ዶሮ ሳይጮህ ሌሊት እየተነሳሽ መከራሽን በልተሽ በሽታ ላይ ወድቀሽ ያገኘሽውን ገንዘብ አንድ ተራ ፌስቡክ ላይ ያለ ሰው 186 ሺህ ብር ምናምን ይላክለታል። እንዴት ነው ልፋትሽን ዋጋ መታሳጨው? በዚህ መጣል አፍቅሪው፣ መብትሽ ነው። ተጀናጀኝ ባናት ተተካከሉ። አፈቀርኩ ቁርስ አልበላልኝ ምሳ አልበላልኝ እያላችሁ ተጃጃሉ። አትሊስት ልፋታችሁ እንዴት መናት ታስቀሩታላችሁ? ፍቅር በገንዘብ ነው እንደሚለካው? እንደው ለማፈቅረው እንኳን ሰው ስጦታ ልስጥ እንኳን ብትይ በዚህ መጠን አይደለም መሆን ያለበት። ሁለተኛ ማወቅ አለብሽ ያንን ሰው በአካል አግኝተሽው አውቀሽው ስራውን አውቀሽ ቤተሰቡን አውቀሽ የእውነት ግንኙነታችሁ ወደ ቁም ነገር መሄድ ከሆነ ነው። ኦንላይን ላይ እነዚህ ከሆነ እኮ እኔ ላጥብ ይወጥቼ አሁን እዚህ ለምን እለፈልፋለሁ? አንድ 50 ሴቶች ሪኩዌስት ብልክ ከ50 20 ቢቀበሉ ከ10ሩን በጀነጅ ናቸው ከ10ሩ 5ቱ በፍቅሬ ቢስማሙ ከዛ ከ5ቱ 3ቱ ብር ቢልኩልኝ አትራፊ እኮ ነኝ። ይሄን በወር ወይም በአመት በሰራው። እንዴት ነው ሰዎች የማታስቡት? ኦንላይን ላይ ያለ መንፈስ የማይነካ የማይዳሰስ ያላወቃችሁትን ሰው ገና ለገና ስላደነቀሽ ኤቭሪዴይ ስለደወለልሽ ሁሉም ሰው ሊጫወትባችሁ ነው የሚመጣው። ማንንም ሰው ማመን የለባችሁ። ከሰማይ በታች አንድ ሰው ብቻ ነው ማመን ያለብሽ፣ ራስሽ። አለቀ። ከእግዚአብሔር ውጪ ልታምኚውና ምንም አያደርገኝም አይክደኝም ብለሽ ልታረጋግጪ የምትሽው ራስሽን ነው። ምክንያቱም መቼም ራስሽ ጥሎሽ አይደለም። አለቀ። ከዛ ውጪ ማንም ሰው ይቀየራል። ማንም ሰው ሊያታላችሁ ይችላል። ማንም ሰው ገድሏችሁ ሊሄድ ይችላል። ደግሞ በዚህ ጊዜ ጥቅም ነው የበዛው። እንዴት አረጊ ከሰዎች የሆነ ነገር ወስዳለሁ፣ እንዴት ነጥብ አስቆጥራለሁ። ኤቭሪ ፐርሰን እዚህ ምድር ላይ ሁሉም እኔ ላረግ አልችልም ብሎ መናገር ያለበት ራሱ ነው። አንድ ሰው ራሱን ወክሎ ነው። ከዛ ውጪ ሁሉም እንደዚህ ነው የሚያደርገው። አርፈሽ ስራሽን ስሪ፣ ቆፍጠን በይ። ሰው ሀገር የመጣሽው እናትና አባትሽ ወይ ቤተሰቦችሽ እኔ ተለውጣ ትመጣለች ብሎ ያስባሉ። አንቺ ፌስቡክ ላይ ያወቅሽው ወንድ እንዴት ያታለልሽ? ተግባባ? እኔ እኮ ልንገር እውነት ያንተም ብዙ ጊዜ ይከታተላልና የሱን ድራማ ማለት እኔ አሁን ማለት ነው ብሩን ወጣ ብሩ አይደለም እኔ በቃ አወጣሁት እኮ ያ ቀንም ነው ያወጣሁት። እሱ ያወረቀን ከሌላው ግን እኔ አሁን አንዴ ቆይ እዚህ ጋር ላስመርበት። ብሩ ነው አትበይ። ምን ሆነሽ ነው እንዴ? ለጽድቅ ነው እንዴ ተሰደድሽው? ለጽድቅ ነው? ለጽድቅ ከሆነ ነገሩኝ ጋይስ።
እኛም አካውንታችንን እናዘጋጅና እየሰራችሁ ዲፖዚት አድርጉ፣ ችግር የለብንም፣ ደስ ይለናል እኮ አይከፋኝም። ምን ያው የተደፋው እኮ ውሃ ተመልሶ አይነሳም እኮ ታውቂያለሽ። አዎ ግን ስህተት መሆኑን አምነሽ መቀበል አለብሽ። እስቲል እኮ አሁን አንቺ የብሩ ነገር አላንገበገበሽ። ብሩ ችግር የለውም ተሰርቶ ይመጣል እንዴ። የሚሰራው እንዴት ነው የኔ እናት? አሁን እኮ አንቺ ማዳም ቤት ነው አይደል ለምሳሌ አንድ ቢሮ ቁጭ ብሎ የሚሰራ ሰው እሺ ችግር የለውም አትሊስት እንዴ የሰው ፊት እየገረፈሽ አንዳንዱ ቦታ እየተሳደቡ ነው የሚያሰሩት። አንዳንዱ ማዳሞች እንደ ሰው አይቆጥሯቸው። አንዳንዶቹ ገብቶሻል። ምግቡ ላይ የማይሰጥበት ቦታ አለ። ሰዎች መብታቸው እኮ ላይሆን ይችላል፣ ግን ችለው የሚሰሩ አሉ። ገብቶሻል። ስንት በሴትነታቸው ጥቃት የሚደርስባቸው አሉ። እንዴት ሆኛ ያመጣሁት ነው ፐርፐዙ። ገብቶሻል። አሁን ገንዘቡን ስታቀዩ ለዛ ነው ያበሳጨው። እንዴት ሆኜ ነው ያመጣሁት ያንን ገንዘብ? ቆዳዬ ተገፎ ያመጣሁትን ማንም ሀይ ስላለኝ እንዴት ነው አሳልፌ የምሰጠው? ለምን ያ የእናቴ ልጅ ለምን አይሆንም? መስራት ነው ያለበት። ስለዚህ አታውቂው። ምክንያቱም አንቺ ስታቀዩ እዚህ ውስጥ ሌሎችም ያቀሉታል። ለዛ ነው ያስቆምኩሽ። ልክ ነው ያ። ስለዚህ ግልጽ ነው አይደል ያልኩሽ? ልክ ነህ። ስህተት ነው ያማ። ስህተት ነው። ስለዚህ አሁን መልሶ ቢደውልልሽ እንዳታነሽ፣ ቴክስት እንዳትመልሽ ነው አላነስ ስሪ። ቆፍጠን በይ። አፈቀርኩት ምናምን የምትይውን ሰው ትንሽ ጊዜ ነው ተኖ ይጠፋል ከውስጥሽ። ማንም አብሮሽ እስከመጨረሻው አይቆይም። እሺ ሁሉም ያጅ ነው። ሰዎች ወደ ህይወትሽ ሲመጡ ሊሄዱ ነው የሚመጡት። የወለደችሽ እናትሽ እንኳን አብራሽ አትኖርም እስከ ዘላለም ድረስ። ብቻሽን ነው የምትቀጥይው። ሰው የምትወስኚ ውሳኔዎች ላይ ጥንቃቄ አድርጊ። ኃላፊነት ውሰጂ። ተግባባ? አመሰግናለሁ። እሺ መልካም ቀን። እሺ መልካም ጊዜ። ጉድ ማለት አሁን ነው ጋይስ፣ ወይ ጉድ ማለት አሁን ነው። አሁን ነው ወይ ጉድ ማለት በጣም አስቸጋሪ ነው። እኔ ምን አይነት መርፌ ብንወጋ ነው ይሄ ነገር እንትን ሊል የሚችለው ሊስተካከል የሚችለው? መርፌውና መድኃኒቱ እየተላመዱ መጡ ልበል። እሺ ቀጣይ ቫይረሱን ነው እንዴ የምንወጋው ሳናቀው? ኧረ ይጣራ ጎበዝ። የመርፌው ነገር እንደው ሳናቀ በሽታው ነው እንዴ እየወጋን ያለ ነው። ጭራሽ እንኳን ሊሻሻል እየባሰ እየተባባሰ ነው የመጣው። ሄሎ ሰላም፣ እንኳን ደህና መጣሽ። ይሰማል? እግዚአብሔር ይመስገን። ሰላም ነው? አዎ ሰላም ነው። እሺ አሌክስ ስማኔ። አቤት። ልበልህ ፍቅር ይዞ አፈቀርሽ? ሄሎ አይ ልትወድቅብን ነው ጋይስ፣ ልትወድቅብን ነው። ነርሶች ደገፍ አርጓታ። ወረርሽኙ እንትን ነው የበሽታው አይነት ነው እንትን ይላል። የአሁኑ ወረርሽኝ አዲሱ የተጀመረው እንደ ኮሮና አይነት ነገር አለ። ያጥወለውልና ይጥላል። አሁን እንዳትወድቅ ደገፍ አርጓት። ይሰማል? ሄሎ ይሰማል? ፍቅር ነገር እኮ በጣም ከባድ ሆኗል ጋይስ። ኦክሲጅን ስጧት እስቲ። በጣም ፌንት ልታረግብን ያለበት ሁኔታ ነው ያለው። ሄሎ ኢንተርቪው ልቀርብ ነውና ልቅረብ እንዴ ወይስ ምን ትላላችሁ? ገና ምንም ግን የሰራው አልመሰለኝም። ለኢንተርቪው ብቁ አይደለሁም አይደለ? ታኩሬ በአማርኛ ነኝ። የምር ገና ነኝ። በአማርኛ ገና ነኝ። 1-2 አመት ልልፋ ብዬ ነው እኮ። አይ የት ወጭ ጉድ ነው? አዎ ታኩሬው ምናምን የምትቀርበው አዲስ አበባ መሆኗን ለማሳወቅ ነው። ፕሮሞሽን ስራ እንዲመጣ ምናምን ገባሻ? እዚሁ ነኝ። ምንም ገና ነኝ። እባክህ ወደፊት ወጭ ጉድ ነው። ወጭ ጉድ 6 ቦታ ነው። ጥሩ አይደለም። ብዙ ካንተ ሰው የሚጠብቀው ነገር ስላለ ባቀርብ መልካም።
አዎ ወደፊት የራሴን ፖድካስቶች ምናምን ማዘጋጀት ፈልጋለሁ። ገባ ምን ጀምር ምን ብዬ ላስረዳ? በአማርኛ ምንድነው የሚባለው? ታውቁ ፖድካስት ነው አልገባውም። ብሮድካስት ያልሽ ፖድካስት በእኛ ነው። ብሮድካስት እያልሽኝ እኮ ምንድነው ብሮድካስት እያልሽ? ይዝሻል ጆሮ አይሰማም ብራዘር አይሰማም በይ። ፀሐይ እኮ ከባድ ነው እዛ አካባቢ አባቴ። ፀሐይ ቀጥቅጦሽ ማጫ ስታመጪ አሁን እኔን ለማደስ ወይ ጌታዬ እመቤቴን ታኩር የተመታ ልጅ ነው። አያ በውስጥ 6 ይለኛል። ይወጋኝ ነው። በቃ ይመቻችሁ እንግዲህ ታኩሬ ቴክ ራስሽን ጠብቂ ምናምን ሰው አትመኝ ሱቅሽን ምናምን ዶ አድርጊ። በቪዲዮም ይበችሽ። ወዳችኋለሁ። ገና ከዚህ በላይ ትልቅ ደረጃ ደርሳችሁ እንደማያችሁ በቃ ግቢ። በቃ እንጠብቅሻለን። ነገ አትገባም? ነገ ግባ። በቃ እንገናኝ ላይቭ። አዎ እሺ። በኔ እኮ አሁን እኮ በዚህኛው ስልክ ልግባ፣ በሲክስትን ልግባ። ጥራቱ አንድ ነው እንዴ ከ17 ከያዙት ጋር? ኧረ ዝም ብለሽ ቀደም አድርገሽ እስኪ ቻሌንጁን አሸንፈ ሞክረው። 17 እናንተ ግን ማን ነው እረፍ። በሰናይት በድርጅቷ ስም ነው ምከስ መጥሪያ እንዳልክልህ። ኧረ ኖርማል ነው ደግሞ ለመዳበሪያ ችግር አትቀልድ አባቴ። እንዴ ጫማ በ200 ታመጣላችሁ እያሰመጣችሁ ታገነትራላችሁ። እንደዚህ አይደለም፣ ይሄ ቢዝነስ ነው። በደረብ ምጣረው ደግሞ የሚቆልታሉ። ቻው 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 ቻው። አንተ እመቤትን ድርጅቶች ልትታኑ ነው። እረፉ። እሺ በቃ ነገ በቃ ግባቱ። እስጢፎ ወይዬ እስጢፍ ቀብቶ በልቶ ካልሆነ ለውጣና የሚልም ሰው አለ። ዝም ብዬ አላነበብኩትም አልፌ ነው እንግዲህ ልናገር አስገብራለሁ። እኔ አላወራም። ምን አልክ? በግልኮስ በልክ ቢሰጠው አትወፍርም እንኳን ቀብተህ በልተህ